ትውልድ በጠዋት ወደ ሥራ ለመሄድ ሳኮበኩብ እማማ ጉዶ አፍራም ፊት ይዘው ድቅን አሉብኝ። ያኔ በቆንጀራ እሳቸውና የልጅ ልጃቸው ላይ ከዛትኩ ወዲህ ቀርበውኝ አያውቁም። ደህና አደርክ? እግዚአብሔር ይመስገን። ዓይኔን ወጠርኩባቸው። እንዲያው ላስቸግርህ ያሉ የይስሙላ ከተሽኮረመሙ በኋላ የልጅ ልጅ ቄስ ትምህርት ሊጀምር ነበር እና የምከፍለው አጣው እና ያኔ ለእርጥቡ ሱሪ ማስመለሻ 10 ብር አበድሬህ ማለቴ ለሽኮኮ ከፍዬ ብለው ዝም አሉ። እሳቸው ብቻ ያጃጃሉኝ ይመስል እንዲህ ማምረሬ ተገቢ እንዳልሆነ ገባኝ። የተወጠረ ዓይኔን አርግቤ እውነት ባሙሽ ትምህርት ሊገባ አልኳቸው። ናው አሉኝ እንኳን ደስ ያለህ በሚል ቃና። ገና ልጅ አይደለም እንዴ? ቢሆንም ፈጥኖ በስሏል። ዘና እንደ ማለት እየከጀላቸው መለሱም። እሱስ ልክ ነው። ለመሆኑ የት ትምህርት ቤት ሊያስገቡት ነው? እዚሁ ወይሳ ቄስ ተማሪ ቤት። ወሪሳ ቄስ ትምህርት ቤት አለ እንዴ? እንዴ ያውም የኖረ ነው። አልገፋንበትም እንጂ እኛ ሁሉ እዚያው ፊደል መቁጠር ጀምረን ነበር። እውነት ትምህርት ቤት ሲባል ልቤ ይቆማል። የመምህር ነገር ለማየት ጓጓሁ። ለመሆኑ ምኑ ጋ ነው? እዚህ ላይ ወይራው የለም? ናው ከሱ ጥቂት ሄደት እንዳልክ ከቦነው ውሃ ወደ ውስጥ ገባ ብሎ 10 ብር አውጥቼ ለማማ ጉዶ ሰጠሁና ወደዚያው አቀናሁ። ትምህርት ቤትና ተረት ሲሉኝ ለምን ልቤ እንደሚቆም እንጃ። ከዚህ ቀደም እንዴት እንዳልሰማው አልገባኝም እንጂ ገና ቦነው ውሃው ጋር ስደርስ የልጆቹ ጫጫታ ተሰማኝ። ሰብአ ሰገሎች ኮከቡን እየተከተሉ እንዲሄዱ እኔም የወሬዎቹን ድምፅ እያደመጥኩ ደረስኩ። ትምህርት ቤቱ ዙሪያውን በሳጠራ ግድግዳ ተከቦ ሲታይ ትልቅ ቅርጫ ይመስላል። የወዴድ ጽሕፈት ቤት የሚል ጽሑፍ አነበብኩ። በሩ ዝግ ነው። ወደ ቄስ ትምህርት ቤቱ መምህሩ ልጆቹ ፊት ቆመው ማነው ጭራይን የሰረቀ እያሉ ይጠይቃሉ። ብዙ ጭቷም ልጆች ቄሱን እያዩ ዝም ብለዋል። ማነው ጎበዝ ልጅ የሰረቀኝን የሚነግረኝ? ዝም የሰረቀኝን ይህንን እሸልመዋለሁ ብለው ከኮት ኪሳቸው ውስጥ ጥቂት የተነካለት ሽልጦ አወጡም። ሌባ ውዛን ያሳዘነኝ። እኔ ልጅ ሳለው እንኳን የሰረቀ ትምህርት ቤት አልሄድም ያለ እንዴት ባለንጋ ይጎሳቆል እንደነበር አስታውሳለሁ። አንድ አይነ ፈታታ ትንሽ ልጅ ይኸው እኔ ነኝ ብሎ ጭራውን ከፍ አደረገም። ናውጣ እዚህ ናሉት። ልጁ ወጣ። ቄሱ አናቱ ላይ እጃቸውን አስቀምጠው አይ ልጅ ናሉ። እንዲያጨብጭቡለት ይገቡ ሰልሱ። ይበቃል። አያችሁ የ21 ፍሬ ማቴ ከኔ ካዛውንቱ በልጦ ከዚህ ቀደም 9 ጊዜ ጭራዬን፣ 1 ጊዜ ዳዊቴን፣ 2 ጊዜ ጥምጣሜን ሰርቆኛል። ይኸው ዛሬ ተንከርፍፌ በማየቱ ዝም ብዬ ያባረርኩ ከእጄ ላይ ሲሰርቀኝ አላወቅኩም። መቼም ግሩም ጥበብ ነው ያዝልቅለት። እናንተም ከሱ ብዙ ትማራላችሁ ናሉ። ተምታታብኝ። የሱ ለልጁ ቃል የገቡትን ገባጣ ሽልጦ ሰጥተው ወደ መቀመጫው ከሰደዱ በኋላ መፈክር እንደሚያወጣ ድምፃቸውን ከፍ አድርገው የተንከረፈፈ ናሉ። ልጆቹ በአንድ ድምፅ ተዘረፈ ናሉ። አያያዙን አይተው ቀጠሉ። ቄሱ ጭብጦውን ቀሙት ተማሪዎቹ አሉ። የዘነጋ ቄሱ ተወጋ ተማሪዎቹ አሉ። ቤታቸውን ሳይዘጉ ቄሱ ተናገሩ። ሰውን ሌባ ይላሉ ተማሪዎቹ መለሱ። አባቱ ዳኛ ቄሱ ተናገሩ። ልጁ ቀማኛ ማንኮሪያ ልጅ መላፊያ። ቀስ ብዬ በመጣሁበት አኳኋን ተመለስኩ። የቄሱና የሕፃናቱ ድምፅ ረጅም መንገድ ድረስ ተከተለኝ። የሮጠ ያመለጠ፣ የቆመ ቀለጠ። እማማ ጉዶ የልጅ ልጃቸውን ፊደል አስይዘው ባጠገብ ያለፉ።
ወየውልሽ ወሪሳ ማለት አሰኘኝ። ይህን በማድረግሽ እጅግ በድያለሁ። አሁን ግን ታላቅ ስንፍና አድርጌያለሁና የባሪያ ኃጢአት ታስወግድ ዘንድ አምናለሁ የምትይበት ቀን እነሆ ቀርቧል። የነቢያቱ ቁጣ በላይ ላይ ነድንም። ኃይል ቢኖረኝ ኖሮ ቤተ እግዚአብሔር አጸድ ውስጥ እንደተገኙት እርግብ ነጋዴዎች ወሪሳዎችን ስለ ልጆቻቸው ፈንታ ከነቤታቸው በመነቃቀርኳቸው ነበርም። ወየውልሽ ወሪሳን እንደለቀቅኩ ከየት መጣች አላልኳት ጭፍን ፊቴ ላይ ገጭ አለች። ደነገጥ። ፀጉሯን እንደማከክ እያለች ጭንቅላቷን ግራ ቀኝ በቀስታ መታች። ጠሮብኛል አለችኝ። የወሪሳ ቃላት አበሳ ሆኖብኛል። በየቀኑ ከሽኮኮ 50 ቃላት እገዛለሁ። አዳዲስ ቃላት መፈልፈሉ አልቆመም። ምን ላልኩኝ ቸስቻለሁ፣ ቸግሮኛል እና ሰው አርገኝ። ልቀቅብኝ። ምንድን ነው የምትይው? ገንዘብ ስጠኝ እያለች እንደሆነ ገብቶኛል። እንዳልገባኝ ሆኜ የማረም ፍላጎት ደግሞ አድሮብኛል። ትንሽ ፍሉስ ፍራንክ ክፋልኝ ስጠኝ ያለችኝ። በክፈላ ጊዜ አይኖቿ መሬት እያዩ ይቅለሰልሳሉ። የትምህርት ቤት ሰዓት ስለደረሰብኝ ለመገላገል ድፍን 10 ብር አውጥቼ ሰጠኋት። ከፊቴ ዞር አላለችም። በአባቷ ላይ እንደምትሞላቀቅ አይነት ያደረጋት ይህን ምን አረገዋለሁ? ባይሆን እንደ ዕዳ ያዝብኝና 10 ብር ጨምርበት ያለችኝ። ምን እንደሆነ አላውቅም። ደስ ብላኛለች። እንደሚያጥረኝ እያወቅኩ አውጥቼ ሰጠኋት። ግጭ አለችኝ ነቃ ብላ። ገጨኋት። ዛሬ ከዘነበልኝ አንቺ ላይ ያካፋብሻለሁ አለችኝ። ይመችሽ አልኳት። በቋንቋዬ ደስ የሚል ሳቅ ሳቀች። አይኖቿ ተሸፈኑ። ደስ የሚል ስሜት ለሀፍታ ጎብኝቶኝ ሄደም። ግጨው ተረቴንስ አልኳት። ከዘነበልኝ ማታ እየተጫጫስን ብላ ከማለቷ ግድ የለም ለእኔ ዘንብልኛል። ቢዝነስ ሌብነት ጀመርሽ ያለችኝ። አይ ሞዴል። ምንድን ነው እሱ? የመስሪያ ቤት ብድር ከማለት ደስ ያላላት መሰለኝ። የሰጧትን 20 ብር እየዘረጋች እኔ ከሌላ ቦታ ፈልጣለሁ፣ አንተ ያዘው ጭምዲ ዕቃ ማስያዝ ከምትገባ ያለችኝ። አራዳ ገገማ አይደለም በይሉኝታ ቢስነት አይቀጥልም ሲባል ሰማ ነበርም። አሁን አረጋገጥ። ግድ የለም እሱንም በወስድም መበደሪ አይቀርም ያዥው ብያት ተለየኋት። ከበስተኋላዬ እንደምታየኝ እርግጠኛ ነኝ። የአንበርብር ልጅ ስታየኝ የተሰማኝ ሽግግር ያለ ስሜት በጭፍን ላይ የለም። ለምን? ስለ ትምህርት ቤት ሕይወት ሞዴሉን ጠዋት መጨረስ አልቻልኩም። ዘወትር ደሞዝ መዳረሻ ላይ እንደማደርገው የተረት ቋጠሮዬን ፈትቼ እንደ ጥሬ መቆርጠም ጀመሩ። በምሳ ሰዓት ትምህርት ቤት ግቢ ውስጥ ውዬ ካልበላሁ ጭፍን እንዳለችው እንደጠረርብኝ እንዳጣሁ ይባንናል ይታወቃል። ስለዚህ ወክ እያደረግኩ በእግሬ ወሪሳ ደርሼ ለመመለስ ወሰንኩ። ወሪሳ በዚህ ሰዓት ጭር ትላለች። ወሪሳውያን ከተማዋን ካስተናገዱ በኋላ ነው ለምሳ የሚሰበሰቡት። እማማ ጉዶ ብቻ በር ላይ ቁጭ ብለው ድፍን ምስር ይለቅማሉ። ቤት ምሳ ያለኝ ይመስል ተጣድፌ ገባሁ። ዛሬ ገና ወና ሸተተኝ። ስለራበኝና የምግብ ሽታ ስለናፍኩ ይሆን እንዲነፍስበት በሩን ክፍቱን ትቼው አልጋ ላይ ተቀመጡ። እሺ ተረት አምጣ ናልኩ ራሴን። ምሳ የለም ተረት አምጣ እንዳሹቅ ያለ ተረት ታዛ ስር ቁጭ ተብሎ ተረተር እየማተሩ ቃም የሚደረግ ተረት ላልኩኝ። ይህችን ሰሞን ተረት ሳስብ ጭፍን ድቅን ብላ አላቀቅ ትልኝ ጀምራለች። የአሁኑ ይባስ ሲባል አልሰማህም ትለኛለች። አልሰማሁም እላታለሁ። ተረቱን አውቀዋለሁ። እሷ ስትተርከው መስማት ግን የተለየ ጣዕም አለው። አንድ ወሪሳዊ ነው። እሺ በቸርኪው ሲፈጨው በእግሩ ሲሄደው ማለቷ ነው። በቸርኪው ሲፈጨው ውሎ በእግሩ ሲሄድ ውሎ ማለቷ ነው። ድክሞ ከቻለበት ደከመው ማለቷ ነው። በዚያ ላይ ጠሮበታል፣ ጨስቷል። መላ ዘዴ ሲፈልግ አንድ ቤት ፊት ለፊት ይከሰታል፣ ታየዋል ማለቷ ነው።
ይመርሽና ይሄድና ባሉካዋን የቤቲቱን ባለቤት ደክሞ ነው ደክሞኛል፣ ታይሙም በርሿል፣ መሽቷል፣ እዚህ ልቆሽሽና ልተኛና በጠዋት እፋታሻለሁ እሄድልሻለሁ ይላታል። አብሽር ባሉካው ባሌ እስኪከሰት እስኪመጣ ቤት መግፋት ፉግር ክልክል ነው ትለዋለች። ምን ታጣለሁ ይልና ምንም ችግር የለውም ማለቱ ነው። በር ላይ ዱቅ ቁጭ ይላል። ችኳ ሎቆ ቆሎ ማለቷ ነው። ሴሎ ጠላ ማለቷ ነው። ይዛ ከቻለች መጣች። ሎቆን እያጫወተ እየበላ ቀደዳ ወሬ ይጀምራል። በቀደዳ መካከል ከየት ነው ከቻሉት የመጡት ትለዋለች። ከላም ሲያደርጋት ሲያያት ማለቷ ነው። ያልባነነች ምንም የማታውቅ ማለቷ ነበርም። እንደሆነች ይበላታል ያውቃል። ሙድ ሊያዝባት ሊያሾፍባት በሚል ከሙታን ሰፈር ይላታል። አፈር በበላው የኔን እናትና አባት ታርፋችኋለህ ታውቃችኋለህ ትለዋለች። እስከ ጥግ በደንብ ማለቱ ነው። ታርፋችኋለህ ታውቃችኋለህ ብላ ጠየቀችው። እስከ ጥግ ስልሽ በደንብ ብሎ ማለቱ ነበርም። ተመቻችተዋል ብላ ጠየቀችው። ለምደዋል ብላ መጠየቋ ነበርም። በመጠኑ ፖሊሳዊው ቀደዳውን ወደ ቢዝነስ ሌብነት ለመቀየር አስበ። እንዴት ያለችው ብሩክ ናቸው ችስታ ናቸው ማለቱ ነበርም። ባልኳ በፋራሙድ አፈር በበለው ምናምን እያለች ተቋውጠውና ትረብሽና ምን ይላክላችሁ ትላለች። ቡላ ምግብ፣ ልባብ ልብስ፣ ፍሉስ ገንዘብ እያለ ዘረዘርም። ወደ ጓዳ ገብታ የተባለውን ታሳቅፈዋለች። እዚህ ከምደቅስ ከምተኛ በአፋጣኝ ድረስላቸው ይልና ይነካዋል ይሄዳል። ባሉካዋ ባሏ ከች ሲል የሆነውን ትቀድለታለች፣ ትነግረዋለች። ወይኔ አናፍዞሻል አታሎሻል ይላታል። አታሎሻል ብሎ ፈረሴን አጥሚው አምጪው ወሪሳዊው ወደ ሄደበት አይነካውም። ወሪሳዊው ደግሞ ትንሽ እንደነካው አሁን ሰላም ብሎ ዛፍ ስር ቁጭ አለም። ትንሽ እንደደቀሰ እንደተኛ የፈረስ ኮቴ ሰማ። ወይኔ ባሉካው ነው ብሎ የያዘውን ልብስ አርቆ የወረውረውና ባላየ ባልሰማ ቁጭ ይላል። ባሉካው መጥቶ ልባብ ልብስ ያደገበ የተሸከመ ከዚህ አልፏል ይለዋል። አሁን በዚህ በኩል ነክቶታል ሮጧል ብሎ ወደ ቁልቁለት ያስከልመዋል፣ ያሳየዋል። ወይኔ መንገዱ ለፈረሴ አይደለውም አይመቸውም ይላል። ምን ጣጣ ከቻ አድርገው አምጣው እኔ መነጥርልሃለሁ እያየው ጠብቀሃለሁ ይለዋል። ይመችህ ብሎ ፈረሱን ይገጨውና ይሰጠውና ሊመርሽ ሲል ለመሆኑ ስምህ ማን ነው ይለዋል። የአሁኑ ይባስ ብሎ ይመልሳል። የሚደላ ስም ነው ብሎት ይመርሻል። ወሪሳዊው ልባቡን ልብሱን ጭኖ በፈረሱ መረሸለታ። ባሉካው ከሄደበት ሲመለስ ተቀይሶታል፣ ጠፍቶበታል። የአሁኑ ይባስ የአሁኑ ይባስ እያለ ተጣራ። ወሪሳዊው አይደላል ደስ አይልም ብላ ጠየቀችኝ። የመጨረሻ አልኳት። በኔ ምላሽ የበለጠ ፍንቅት ብላ ሳቀች። አይኖቿ ጥፍት ሲል አይን ይስባል። እንዴት የተጨፈነ ነገር አይን ሊስብ ይችላል? ለመሆኑ ማን ነው ጭፍን ያላት? በዚህ መካከል የቤቴ ብርሃን ተጋረደ። እንደ ጭፍን ቤቴም አይኗን ጨፍና የሳቀች መስሎኝ ነበርም። ወደ በር ስመለከት አንድ የተንጠለጠለ ፊት ወደ ውስጥ አሰግጎ ይመለከታል። የአንበርበር ልጅ ወይኔ ሳህኑ ሹኮኮ ትዝ አለኝ። ተለገጥ አንበርብር አዝነው ምግብ ቢልኩ ከነሳህኑ ግቢ ያለው ገባች። ቤት የሞላቸው ጠባብ ቤት ውስጥ የቆመ ትልቅ ቁም ሳጥን መሰለች። ካለፈው አነስ ያለ ጎድጓዳ ሳህን በጡቶቿ አስጠልላ ሆዷን አስደግፋ ይዛለች። ወዲህ እንደ ለማጅ ማሲንቆ ገዘገዘም። ጡር ሳህኑን ልወስድ ስመጣ አባዬ እንዴት ባዶ እጅሽን ትሄጃለሽ ሲለኝ ይሄንን ብላ እንደ ልጅ ተንተባተበች። ቁጭ በይ አልጋውን ለቀኩላት። አልጋ ላይ ነውር ነው አባዬ ይቆጣኛል።
የያዘችውን ሳህን እየሰጠችኝ ያኛውን ሳህን ስጠኝና ልሂድ አለችኝ። የምለው ሳጣ ኧረ ቁጭ በይ ብዬ አልጋውን አሳየዋት። አባዬ ገድሎኛል ብላ ተሽኮረመመች። 10 ልጆች የሚያስተኛ ሆድ አላት። እንደ ልጅ ስትሆን እውነታውን ታሳክራለች። እጇ የኩይሳውን ሳይበልጥም አይቀርም። ሳህኑ ጠፋ ስላት ይሄድ እጇን ብትከድምብኝስ? ሳህኑን ስጠኝና የሰጠችኝን ሳህን ከመሞቅ አልፎ ወደ ማቃጠል ያዘነበለ ነው። የምላት ግራ ገብቶኝ ስታይ ጠፋብህ ናለችኝ። ራሴን በአዎንታ ነቀነቅሁ። እነዚህ ብስብሶች ባለጌዎች ሰረቁ ናለችኝ። ራሴን ነቀነቅኩላት። እነዚህ ለምን ይህን ሰፈር አትለቅም? ሌቦች ናቸው። አባዬ ቢሰማ ይገርልኛል። እንዳትነግረው መልሷል እለዋለሁ። እሺ ብላለችኝ። ቅልል አለኝ። እሺ በቃ ብላ። አንቺ አትበይም? አባዬ ይገርልኛል ከወንድ ጋር በላሽ ብሎ። ከጨርጫራው ሽማግሌ እንዴት ይችን ተራራ እንደሚገድሉ አልከሰትልህ አለኝ። ዱማ ይዘው እላይዋ ላይ ቢወጡ እንኳን ያለ ጥርጥር 1 ወር ሙሉ ይቆፍራሉ። እግሯ ከቤት ሲወጣ እጄን ወደ ሳህኑ ከተቱ። ፍቅሩ እስከ ቅብሩ ቁንጣንን ያላወቀ ረሃብን ያማራል አሉ። ብዙ ጊዜ እየራበኝ አስተምሬያለሁ። ዛሬ ግን ቁንጣን ይዞኝ አልቻልኩም። ሁሉም ነገር ሰለቸኝ። ላጥኖ ብዬ ወጣሁ። የትምህርት ቤቱ ግቢ ጭር እንዳለ ነው። የክፍል ሥራ እንደሰጠው አስመስዬ የበረንዳውን ተራዳ ተደገፍኩ። ጥጋብ መጥፎ ነው። ሲጃራ አጭሳጭስ አሰኘኝ። የ7 ቄስ ዘር አባቴ ምን ይል አንተ ትንባዋም ልጆቹ ሲንጫጩ ክፍል ገብተህ በጠገበ ሆድህ እርገጣቸው አያሰኘኝ። ከተራበ ለጠገብ አዝናለሁ አሉ። እንደምንም ሰዓት ደርሶ ከግቢው ስወጣ ጭፍን ፊት ለፊት ቆማለች። ደነገጥኩ። ምን አባቷ ልታደርግ መጣች? ጭፍን ከወሪሳ ውጪ ሲያዩዋት ታስፈራለች ልበል? አዎ ከወሪሳዎች ጋር ስትነጻጸር ነው አምራ የምትታየው። ወደ እኔ ስትመጣ የሥራ ባልደረቦችን ገልበጥ ብዬ ቃኘው። ቀድሜ ነው የወጣሁት። እንደ ቀረበችኝ እጇን ይዤ አውራውን መንገድ ተሻገሩ። ልለቅብህ ነው የመጣሁት አለችኝ። ምንድነው የምትለቅብኝ? ካፊያ ሳቀች። ዘንቦልኛል ብላለች። ከእሷ ያልጠበቅኩት ለስላሳ እጅ ውስጥ ዞር ብዬ አየኋት። እንደ ጎበዝ ተዋናይ አንድ የዱርዬ ገጸ ባህሪ እየተጫወተች መሰለኝ። ሲያበቃ ግሩም ሴት የምትሆን ከንትር ግሮሰሪ ይዛኝ ገባች። ቤቱን ወሪሳዎች ወዱታል። ይሁንና የሥራ መውጫ ሰዓት ላይ ሥራ ስለሚበዛባቸው አልተሰየሙም። ጅንደብል አለች ጭፍን። እኔ አላፋኬት አውጥታ ሲጋራውን ወገብ ይዛ እሽት አደረገች። ለኮሰች። የክብሪቱ ብርሃን ፊቷ ላይ ብርቱካናማ መብረቅ መስሎ ተብለጨለጨም። ለሱም ጅንደብል አለች። በሴት ስጋበዝ የመጀመሪያዬ ነው። ቅሉ ጭፍን ሴት ባትሆንም ጅኑ ከሎሜ ጋር ቀረበም። ተጎነጨሁለት። ለጥጋቤ መድኃኒት ያገኘው መሰለኝ። ሰውነቴ ሁሉ ሆድ ሆኖ ከብዶ አይነበርም። ጭፍን ደጋግማ ሲጋራዋን ትለብጣለች። ስትስቅ ብቻ ሳይሆን ሲጋራ ስትለብጥም አይኖቿ አይጠፋሉም። ዝም እንደተባባልን የ2 ደብል ጅን ዘመን ከነፈም። አልፎ አልፎ ተጫወት ትለኛለች። ተረት ንገርኝ እንዳልል የተጋበዝኩ በመሆኑ ትክክል አልመስልህ አለኝ። ጭፍን 3ኛ ሲጋራዋን አጋምሳ ከረገጠሽ በኋላ የተረቱን መጽሐፍ ጀመርከው አለችኝ። አዎ ላልኩኝ። ራሷ በማንሳቷ ደስታ እያቁነጠነጠኝ። እኔም ትላንትና ጀመርኩ። ምን? መጽሐፍ ነዋ። የኔ ግን ተረት አይደለም። ምን? ልብ ወለድ ፍቅሩ እስከ ቅብሩ የሚል ርዕስ አለው አለችኝ። ቋንቋዋም ተስተካከለብኝ። ትወናዋ አበቃ ይሆን? ርዕሱ አልገባኝም ናልኳት። ፍቅሩ ፍቅር ማለት ነው። እሺ እስከ ያው እስከ ነው።
እሺ። ቅብሮ ደግሞ መቃብር ነው እንዴ? ፍቅር እስከ መቃብር ነው። ጅኑን አንስታ ተጎነጨች። ይህማ የጥበብ ስርቆሽ ነው። ዞር ብላ ገረመመችኝ። የመታዘብም የመናደድም አይደለም። ታዲያ የምን ታሪኩ ምን ላይ ነው? ማለቴ በእርሱ ብቻ ከማለቴ ታሪኩ ወሪሳና እሪበር ላይ ነው ብላ ጀመረች። አንድ ወሪሳዊ ኃይለኛ የእሪበር ልጅ አፍቅሮ የችኳ የሴቷ ማለቷ ነው። የሴቷ አባት መሪ ኃይለኛ ናቸው እና ወሪሳዊውን መርሸዋለሁ እገድለዋለሁ ሲሉ ተሸብልሎባቸው ወሪሳ ይመጣል። ልጃቸውን ያስሯታል። ወሪሳዊው ቢጠብቅ ችኳ ልክስ ታልመጣ ስትለው ወደ እሪበር ለመሄድ ይቆርጣል። መጀመሪያ ግን በሞባይል ሜሴጅ ልኮላት ነበርም። ችኳ ትጨነቅና ወደ ወሪሳ ስትመጣ ሪበከንቱ ወንዝ ማጁካዎች ማጅራት መቼዎች ሃንግ ሰርተውት ማጅራት መተውት ወድቆ ታገኘዋለች። እዛው እጇ ላይ ይሞታል። ከዛ በኋላ ችኳ ወደ አረብ አገር ትሄዳለች። እዛ ሞታ አስክሬኗ ሲመጣ በተናዘዘችው መሰረት ከፎንቋ ከፍቅረኛዋ ጋር አንድ መቃብር ትቀበራለች። በቃ የምለው ጠፋኝ። ሜሴጅ ምን ብሎ ቢልክላት ጥሩ ነው? ስሟ ቤቲ ነው። እሺ፣ በግጥም ነው ሜሴጁ። ቀጥይም። ቤቲ 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 ጀለስ የመቤቴ ከሚጨሰው ጫሽነሽ ከቃሚው ቀማቴ ፋክት ከሆነማ እኔ አንቺን ማጣቴ ምን ዋጋ ሊኖረው የአራድነቴ ምንጩ ሰሩኝ ወይኔ ወሪሳ በመሆኔ ብላለችኝ። ፍቅር እስከ መቃብር የተሰኘውን ልቦለድ አንብበሽዋል ስል ጠየቅኳት። ናው ምን ነው? ምንም። ጨርሰሽዋል? ናው ምን ነው? ምንም። ከዚህ በላይ ምን ይወራል? ዝም ብዬ ትኩረቴን ጀኑ ላይ ያደረግሁ። ጭፍን ሲጋብዟት እንጂ ስትጋብዝ ደስ አትልም። ወደ ቤቴ መሄድ አሰኘኝ። ልሄድ ላልኳት አልተመቸህም አለችኝ። ሌላ ሲጋራ ወገቡን ይዛ እያሸች አይ አይዞ አሁን ቤቱ ይደራል፣ ቃሚውም ተቃሚውም መምጫው ደርሷል አለችኝ። ንግግሯ ውስጥ እንዳልሄድ ፍላጎት አሳየችኝ። ከእሷ ጋር በመሆድ የደበረኝ ስለመሰላት ተቁነጥነተች። አልተጨነኩም። አሁን ጨዋታው ይደራል አለች። ድቁሱም ፈላስፋውም ልባሙም ይመጣሉ ብላለች። ልባሙ ደግሞ ማን ነው? አታውቀው? ራሴን ግራ ቀኝ ያማታሁላት። አንተ ቤት አጠገብ ያለው ቆይዘው። አይ በወዲያ በኩል ያ ካይን የፈጠነ ከምናምን የቀጠነ ጎረቤቴ ዝናውን እንጂ አካሉን በቅጡ አላውቀውም። ቦሪሳ ታሪክ ብላ ጀመረች። ብዬ ቸኮሉ። ሁለት ሰዎች ጠላታቸውን በስርቆት አሳብደዋል። አንደኛው አባነ ጥቃቸው ናቸው። እሺ፣ ቋንቋ ሲስተካከል ታወቀኝ። ሁለተኛው ልባሙ ነው። እንዴት አድርጎ አሳብደ ብዬ ጠየቅኳት። ሰውየው ፉግር ሰላይ ነው። ባስ ላይ ወሪሳዊ ሲመጣ ሰውየው ኪሳችሁን ጠንቀቅ፣ ኪሳችሁን ጠብቁ፣ ኪስ መርማሪዎች ገብተዋል ይላል። ልባሙ ይህንን ሲሰማ ለመጀመሪያ ጊዜ ባስ ላይ ይወጣል። ሰውየውን ፈልጎ አጠገቡ ይቆማል። ሌሎቹን ወሪሳዊዎች ሲመለከት ኪሳችሁን ጠብቁ፣ ኪሳችሁን ጠንቀቅ፣ ኪስ መርማሪዎች ገብተዋል ይላል። ሰው ሁሉ አዲስ የገቡት ሰዎች ላይ ያተኩራል። ይህን ጊዜ ሰውየውን ጠጋ ያለው ልባሙ ኪሱ ገብቶ ቦርሳውን ይሰርቋል። ብዙም ሳይቆይ ሰውየው እንዲህ ሹፌር እንዳታቆም፣ ትኬት ቆራጯን በር እንዳትከፍች፣ ወደ ፖሊስ ጣቢያ ቦርሳዬን ከነገንዘቡ ተሰርቄያለሁ አለ። ሲመክር የሰሙት ግራ ተጋብተው ዝም ይላሉ። ሾፌር ትኬት ቆራጭ ቀጥታ ወደ ፖሊስ ጣቢያ አለ። በዚህን ጊዜ ተሳፋሪ ሳቀ። ልባሙ ቦርሳውን ሌላ ኪሱ ውስጥ ይከትለታል። እንዲህ ሾፌር ማቆም ትችላለህ፣ ትኬት ቆራጯን በር መክፈት ትችላለሽ፣ ቦርሳውን ከነገንዘቡ አግኝቼዋለሁ አለ። አሁንም ተሳፋሪው ይስቃል። ልባሙ ጥቂት ቆይቶ አሁንም ቦርሳውን ይሰርቀዋል። እንዲህ ሾፌር ትኬት ቆራጭ ቀጥታ ወደ ፖሊስ ጣቢያ አሁንም ይመልስለታል። እንዲህ ሾፌር ማቆም ትችላለህ፣ ትኬት ቆራጭ። ተሳፋሪው ነገሩ ቀልድ አልሆን እያለው መነጋገር ይጀምራል። እብድ ነው። ልባሙ በዚሁ ቀጠለ።
ሲሰርቀው ሲመልስለት ሲሰርቀው፣ ሰውየውም ሲዘላብድ ቆይቶ ከባሱ ሲወርድ በመጨረሻ ሰረቀው። ሰውየው ባሱን እየተከተለ ሹፌር ትኬት ቆራጭ ያለ፣ እስካሁንም ባስ እየተከተለ ሹፌር ትኬት ቆራጭ ይላል። ናበደህም ሚላለችኝ። ከታሪኩ ይልቅ የጭፍን ጥርት ያለ አማርኛ ትኩረቴን ሳበው። ትክ ብዬ ናየዋት። ምን መሆኑ ነው ብላ አየችኝ። ከዚህ በኋላ በቅጡ ሳንተያይ እንደተፋፈርን የተባሉት ድቁሱ፣ ፈላስፋው፣ ልባሙ ሽኮኮ መጡ። በመጨረሻ አባባ ጆቢራ መጥተው ቤቱን ሞሉት። ግሩም ሆነ። ወዲሳ ተኮር ጭውት ተካሄደም። ሳላስበው ብዙ ጠጣው።